Kana diigarani gartanii mi amma kana gilleessanii no kana diigarani gartanii mi. Obboleessa koo dhiifamaa wajjin hiikiiti. Akkaawuntii kan biraa banattanii dhuftanii qufulu akkaawuntiin isgaw. Mobee tasgabbaay annan haasofsiise ijoollee kana. Biroo bakka tokko waa takkan jeena. Tanaan amanu tanaafu sananii laal. Nuti kijibaa siniif hin neemi. As laala. tuuta irraa fudhi nukkubsi. Taayyaala. Tuuta. አይተናል። ከላስ ይሄ ልጅ ነው ፊቱን ማየት አለብን። እሱ ራሱ ነው። ፉለሳ ነው ገርሲሳ ፉለኑ ገርሲሳ ፊቱን አሳዩን። ፉለሙጫ ነው ገርሲሳ ፉለሙጫ መዛኒት ገርሲ ፉለይ ሳማ ዝንገርሲ ነው ማለት ይፈታል። ሙባረክ አንዴ ሙባረክ አንዴ ምን መሰላችሁ አሁን ቆይ መደንዘሻው ማን የሰጠው አሁን እንትናውን ካወጡ ልጁ ኢንፌክት ሊሆን ይችላል። ስለዚህ አውልቆ ስትል እንዴት ነው የሚያወልቀው? ዶክተር ያረጋል። ፊቱን እንየው ልጁን። ጥያቄያችሁ በዛ። በነገራችን ላይ ጥያቄያችሁ በጣም በዛ። በነገራችሁ ላይ እሱ ራሱ መሆኑን ለማረጋገጥ እኮ ነው። ማረጋገጥ አብዬ ችግር መቼስ ሌላ ሰው አይሆን ሌላ የተወጋ ሰው አይኖር እዛ ጋር። ምክንያቱም የተወጋ አንድ ግለሰብ ነው። ያው ልጁም አለ። ይኸውልሽ ሀቢባ የተወጋ ልጅም አለ። ወጊውም እዛ ጋር አለ አይደል? ከእናንተ በላይ ነገር እኛ ነው የሚያስወቅሰው። በኋላ ሰው አይሆንም። ሀቦዬ እዚህ ጋር የምነግርሽ ነገር ማለት ነው አረጋግጥልሽ የምፈልገው ነገር ሌላ ሰው ቢሆን ቅድሙንም ሌላ ሰው ነው የሚያቀርቡት። ገባሽ ሀቢባዬ? አሳዩ ብትይም ችግር የለውም መታየት ይችላል። ሌላ ሰው ቢሆን ቅድሙንም ተወጊውን አዘጋጅቶ ያመጡልሽ ነበር። አሁን ደግሞ ራሱ ነው። ይሄ ያከራከረን ይመስለኛል። አቦዬ አሁን ወደ ሕክምናው ብንገባ አይሻልም? ሀቢባ ልጁ ያለው አይሰማም። ሀቢባ ሚውት ነሽ። ይቅርታ። እሺ ይቺ ናት አሁን ያሳየን ቦታ ናት። ሉቡ ዲሲ ወንኒ ሲኒ ተንዱ ከነቦ ለሰምቶኒ ወንድሜን እንደዚህ ሉቡ ዳጌፈዱ ከነቦደ ወንኒ ሲኒ ተንዱ ዳጌፈዱ አንዴ አቢባ አንዴ አዳምጪ። እኔ አብዲ ነኝ። ካሁን በኋላ ምንም የሚፈታው ቁስል የለም። ልጁን እናቅርብና ወጊውን የት ቦታ ወጋ ብለሽ ራስሽ ጠይቂው። ልጁን ይንገርሽ የት እንደወጋ ራሱ። ከዛ የታሸገውን ቦታ ደግሞ ይሄ ብሎ ይንገርሽ። ፊዳ ጉርባ ወራን ይሰን ፊዳ አጋፈቱ በከከም ከመከወራን አይሙ ሰደቦደ በከከነ ጀነምና መታም ዱኩብሲቴ ኮን ጠይቁ ስንት ቦታ እንደወጋ ንገራ ኢንቅ አገራን ቱሜ በኒ ቪዲዮ በኒ ሉቡ ቪዲዮ በኒ አየ። ከዛ ደግሞ ፕሩፍ ታደርጊያለሽ። ምኑ ጋር እንደወጋ የታሸገውን ቦታ ፕሩፍ ታደርጊያለሽ። ሰላም ይሰማል? ይሰማሃል? አዎ። እሺ የቱ ጋ ነው የወጋኸው? አዎ ይሰማኛል። እሺ የቱ ጋ ነው የወጋኸው? አንድ ጉልበቱ አካባቢ ነው። እሺ እዚህ አካባቢ ጉልበቱ ላይ ማለት ነው። እሺ ሌላስ? አንድ ደግሞ እዚህ እጁ ላይ እና ደግሞ አንድ እዚህ እንትኑ ጋር ማለት ነው። እዚህ አካባቢ ነው። አሁን የአንድ ነገር መናገር ብፈልግ ማለት ነው። አንድ ነገር ልናገር። ተናገር ማለት አሁን እኔ እንዳለው ዋው እሱና እኔ እንዳለው ጎን ለጎን ነው። አንደኛ ነው፣ አንድ ላይ ነው የምንተኛው። እውነቱ ነው ግን ማለት ነው እኔ ጎን ለጎን እየተኛን እያለን የተለያየ ሰዎች ላይክ በማድረግ እኔን
ፎቶ ፕሮፋይል በማድረግ የተለያዩ ሰዎች ላይክ በማድረግ እንደዚህ አይነት ሰው ነው ከኋላ ነው የሚያደርገው ይሄ ልጅ ከኋላ ነው የሚያደርገው ምናምን ብሎ ይላል። ስለዚህ አንደኛ እኔ አሁን በዚህ ነው የተናደርኩት ትልቁ ቴንሽን ሆንኩት እንጂ አሁን በሌላ አይደለም። ትልቁ ቴንሽን ሆንኩት ለምን እንደዚህ ይለኛል፣ በምን ምክንያት እንደዚህ ይለኛል ነው በቃ። አሁን ያን እሱ ሳይዋሸኝ ለነፍሱ ብሎ ማለት ነው ይንገረኝ በቃ ማለት አዎ ብያለሁ በዚህ ምክንያት ነው ያልኩ ምናምን ብሎ ያለውን ነገር ይንገረኝ እስኪ አንድ ቃል እንትን ካላችሁኝ ማለት ነው። ጨረስክ? ሐሳቡን ቀረበልን ጠይቁልኝ እሱንም ነው ያለው። አማ መባረክ ነገይዘኒ ምን ቱዋን ኢዘት የዲኔ አጥብኔ ምትሶቲ ጎኔ አገ ረኮም ቀቡ ሙቲ ኢገ ሙጫኸኛ ፈነ ሙጫኸኛ ቀዲያውን ስማ አሜን ፎቶ ዘይሰር ሚል ጎደ waan jaan dhageessanii jarrillee mana banattee qabaa fidaa jetteetti jirtii jedhanii isin nagaa buusuuf rakkattanii waan nagaa asootti jirtanii warra nagaa isinii waliin buusuu barbaadu kanaanii deemaadha warra shaarukan sirreessa. isaan akka zambooda nuti nagaan barbaadu dhiisaa mubaarak neegasaan nagaan fee jirraa isaan hawliyaa waqala siiti rakkoon hin jiru lubbu waasitti bala warina nu ayaalamu qaamni kamiyyuu abaraaramu Biriijistoonis Abibaanis dubartii ta'an malee jechuudha nama baay'ee yaadudha qaamni lammaniyyuu ayaalamu jedhaa jiru amma immoo maaliif nu gaafatanii ija jaraatiin arguudha madaa maaliif nu gaafatanii hin jedhin tokkoffaa uummanni keessi hubata akkati dhugaa qabdu ani iyyuu maalan jedhaa ture obboleessi kee dirqama madaa arguun qaba ija kootiin waa dubbachuudhaan jedhaa ture amma immoo ija kootiin arge miti dubbachuudhaaf aannan qaba maa gaafatamne maa fixxaniittu sin amma dirqama keessan fixxaniittu kana booddee viidiyoon sin bantan hin jiru Habibaa wajjin haasofne akkamitti yaala argachuu qaba obboleessi keenya inni sunis akkamitti yaala argachuu qaba jennee nagaa buusuuf dubbataa jirra. ና ኦብሳ እሺ ሀቢባ አሁን እንዴት ነው የምናደርገው? ማርቆስ ወዴት ነው የምንጀምረው? ከየት ነው የምንጀምረው? አሁን ይሄን ነገር ኔትወርክ እየተቆራረጠ ነው። ኮፕሊንግ ወዳጆልኝ ኮፕሊንግ እኮ እኛ እኮ ተናገርኩኝ እኔ ሁለቱንም ላሳክም አልኩኝ። ሁለቱንም ሰብስቤ ቲክቶክ ላይ በራሴ ኃላፊነት በራሴ ቤት ሰብስቤ ላሳክም ብዬ በዛ ተስማምተን ነው ያንን ልናደርግ እዚህ ጋር የተገኘ ነው። አሁን ደግሞ አዲስ ነገር መጣ ካሳ የሚባል ነገር። ካሳ ከሆነ ላሳክማቸውና ለህግ አሳልፈው ይስጡት። ልጁ ህግ ይቅጣው፣ የሳውዲ ህግ ይቅጣው፣ ለፖሊስ አሳልፈው ይስጡት። እንዴት እንደሚሰጥ አላውቅም ካሉ እኔ እንዲሰጥ አደርጋለሁ። እኔ የሳውዲ ዜጎች አሉ ለነሱ አድሬስ አጥቼ እንዲያዝላቸው ማድረግ እችላለሁ። እነሱ አድሬስ ቀይረው ሴፍ የሆነ ቦታ ከሆኑ በኋላ ለራሳቸው ከፈለ ይሄ ነው ያልኩት። የመጣሁበትም አላማ እዚህ ጋር ሁለቱንም ወንድሞቼን ወጊንም ተወጊንም ለማሳከም ነው። አቋሜ አንድ ነው። ይሄን ያለው ነገር ነው ጋር ካሳ ለሚባለው ነገር እኔ አላውቅም። ካሳ ከፍትህ ህግ ነው የሚገኘው። ፍትህ ከወጊ ለተወጊ ፍትህ የሚሰጠው ህግ ነው። ሳውዲ ውስጥ እኔ ነገር ይፈጠረው የሳውዲ ህግ ይቀጣዋል። ግን ህክምና ግን ወይ ሙቤ ሚውት ላይ ነን ያሳብ ልስጥ ሙቤ ሚውት ላይ ነን ሲጀመር ሙቤ ሚውት ላይ ነን እኮ ስለዚህ ያሳብነው ነገር ልጁ ሁለቱም በህይወት አሉ። በጣም አሪፍ ሆኖ ተስማምቶ ይቅርታ ተጠያይቆ የተፈለገው ነገር በሰላም ቢያልቅ ምኞቴ ነው። ደስ ይለኝ ነበር። ሁለቱንም ስላየን ደስ ብሎኛል። ያቅርቡ ስቲ እኔ ላንቺ ጥያቄ አለኝ። ለህግ ያቅርቡ ስቲ ዛጋው ሁሉም ሰው ወረቀት የላቸውም። ሁሉም ህጋዊ አይደሉም። ማን ነው የልጅ ለህግ የሚያቀርበው? ህግስ የት ነው ሄዶ እነዚህ ልጆች አሁን ስታስቡ የእውነት ለዚህ ልጅ የምታስቡ ከሆነ አሁን ከነሱ ጋር ያለው ልጅ ለማስለቀቅ ከሆነ ትግላችንና ፍላጎታችን የተጎዳውንም ልጅ ደግሞ ማሳከ ህጋዊ አይደሉም። ፖሊስን ለራሳቸው ራሱ ከፖሊስ ጋር እየተሯሯጡ ነው የሚኖሩት። እንዴት ነው ለፖሊስ አሳልፎ የሚሰጡት? ይሄ እኮ የማይቻል መብት የማይሆን ነገር እኮ ነው። ለኔ ከነገሩኝ እኔ ጠቁምላቸዋለሁ። ፖሊስ ያለበት ድረስ ሄዶ እንዲይዘው ልጁ እኔ እንደሱ ለራሳቸው ስለሚበሩ አይጠቁሙም። ጠቁምላቸው ቀላል